በድንገት ነስር ወይም የአፍንጫ መድማት ካጋጠሙት ማድረግ ያለቦት ነገሮች። በመጀመሪያ ይደናገጡ፣ ቁጭ ይበሉና ወደፊት ከ30 እስከ 45 ዲግሪ ዘንበል ይበሉ። በተለምዶ እንደሚደረገው ጭንቅላትን ወደ ላይ ቀና ማድረግ አያስፈልግም። ደምን ወደ ጉሮሮ ከማምጣት ባለፈ ጭንቅላትን ቀና ማድረግ ምንም ጥቅም የለውም። በመቀጠል በአመልካችና በአውራ ጣቶች አፍንጫዎትን ጠበቅ አድርገው ከ10 እስከ 15 ደቂቃ ይያዙ። ረጋ ብለው በአፉ ይተንፍሱ። መድማቱ ካልቆመ በድጋሜ ከ10 እስከ 15 ደቂቃ ይዘውት ይቆዩ። መድማት ማቆሙን ቶሎ ቶሎ ማየት አያስፈልግም። ወደ አፉ የሚመጣ ደም ካለ ሳይወጡ ይጥፉት። ሶፍት ወይም ሌላ ነገር ወደ አፍንጫ ይክተቱ፣ ምክንያቱም እነዚህ ነገሮች መድማቱን ሊጨምሩት ይችላሉ። ነስሩ ካቆመ በኋላ አፍንጫዎትን አይነካኩ፣ በኃይል አይናፈጡ።